ምን ችግር አለ? ስሙ ስሙ እንደውም ማለት ቆይ እሺ ሁሉም ሰው ከሚስቴ ማለት ነው አንድ ቤት መራቅ አለ። እንትን ማለት ነው ሁሉም ሰው ነው ያልኩት። ላይ ከሚስቴ ወይስ ምትከሰስ እኔ ፊት እንደዛ ወይኔ እሺ ችግር የለም። እሺ ወላ ማለት ነው በኋላ ቀንቼ ሌላ ነገር አራት ቅና በእኔ ትቀናለህ እንዴ? እኔ ቤቴን ካልጠፋሰው አንተ ማለት እሷ አንተ ነች ብዬ ነው ወይ እኔ ነች እና ሌላ የማለት ነው እንፈልገን ነበር። ለዛ ነው እኔና ሌላ የማለት እኮ እሺ ምንድን ነው እንደዚህ እንግብግብሽ? ምን እንዳደረገች ልንገርህ። ከቤተሰብ ጋር ማወራው ነገር አለ ብላ ሄዳለች። የምር ምንድን ነው ያለው? አንዳንዴ እኮ ሚስጥር ይኖረናል። የግላችን ሚስጥር ይኖረናል። ግዴታ እኮ አደባባይ ላይ መሆን የለበትም። ማለቴ እኮ አይቀርም እኮ አናታየውም። ችግሩ እኮ አናታየውም ነው እኮ። እሺ ምንድን ነው አሁን ምንድን ነው? አሚርንም እጠራልኝ ያልሽው ምናምን ምንድን ነው? በጆሮ ነው እንደው የምነግሮሽ አልሰማም። ይረላሽ ኧረ ንገሩኝና በቃ ምንድን ነው ቆቆሽን ይቻላል ጌታን ቆይ ለዘፍኝ ይደለም እንትን ነው ሰፋት ሲጀምር አሁን የትኛው ነገር ያንቺን አትቢው ቦርጭ እንዴት ነው ሁሌ ቀንሽ ይለኛል ማለት እኮ። ታዲያ ጂም ገባሽ? ጂም ገባሽ? ቦርጭሽ ጠፋ? አርግዣለሁ። ምንድን ነው ነገር አትለው? የምሬን ነው። ከመቼው ተገናኝታችሁ ከመቼው አሰባችሁ? ነው እንዴ ምንድን ነው አባ ጌታን ያናላ ምንድን ነው ላሳየህ? እንዴ አማ ምንድን ነው? ኧረ ምን እሺ፣ የምርሽ ነው? ምን እያስብ ነው እንዴ? ማርያምን ማለት ማርያምን አዎ ማርያምን አርግሻለሁ እንዴ? ምን ነው ማውቀው ነገር የለውም። ተነካክታችሁ የሆነ እንትን ልትሉኝ ነው? ማርያምን እውነቴን ነው። ማርያምን ምን ማለት ነው? ማለት አርግዣለሁ ማለት እና ምን ማለትሽ? ደስ አይላችሁም እንዴ? ምን ማለትሽ? ደስ የሚለው እንዴት እንዴ ማለት እንዴት? ማርያም አሁን ምንድን ነው ማርያምን ያለች እኮ ነው። ምን ሆነ ነው እንዴ? ቤቲ ምን ሆነሽ ነው እንዴ? እንዴት ነው ተረጋግተሽ? እንዴ ማለት እንዴት ነው? አልገባኝም። እኔ እንዴ አንተን ምን ማለት ነው? ምን ቆይ እስኪ ተረጋጋ። እኔ አርግዣለሁ እኮ ያልኩህ ሌላ ምን አልኩህ መስሎኝ እኮ። ምንድን ነው አንተ ምንም እንዴት አልገባኝም። ምን ማለትሽ ነው? ምንድን ነው የሚለው? አርግዣለሁ ማለት ነው። ማርያምን አርግዣለሁ ነው እኮ። የምርሽን ደስ ይላችሁ እኮ ነው የሚገባው እንዴ? አንተማ ያንቺ ያምሻል። ምን ሆነሽ ነው? ለምንድን ነው ደስ የሚለው? ምን ሆነሽ ነው የሚለው? ሙድ እያያዝሽ ነው እንዴ? እርግዝና ቀልድ ነው እንዴ? ቀላል ነገር ነው? እንደዚህ ተራ ነገር ነው እንዴ? ጌታም አንቺ ምን ሆነሽ ነው? ተራ ነገር ነው እንዴ? ቆይ አይ አንተ ተረጋጋ። ቆይ አንቺ እኔ አልገባኝም። እኔ ምን እያለች እንደሆነ ማለት ምን ማለት ነው? አርግዣለሁ ነው እኮ ያልኩህ አሚር እኮና እንዴ እኮና ምን ማለት ነው እንዴ? ቆይ አንተ ቆይ ምን እሺ ነው? አይደለም የተፈጠረ ነገር አለ እንዴ? ምን እየተለወጥክ አይደለም? እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እንዴት ነው እርግዝና የሚፈጠረው? አንተ ስታውቅ እኮ የተፈጠረ ነገር አሁን ይሄ ነገር አላማረኝም። ካሜራውንም ዝጋው። ይቅር በቃ ተው። አይደለም ነው አሁንም ወዴት ነው እሱ የሚዘጋው? ለምን እሱ የሚዘጋው? ይሄን ነበር ተወራቸው ነበር እንዴ? ለማን ነው እንደዚህ ተለው ነበር? ካሜራውን አጥፎ አያጠፋውም። ለምን እሱ የሚያጠፋው? ካሜራውን አጥፎ ኪራ አይደለም። አይ አይደለም። ካሜራውን አጥፎ። አንተ በእናትህ ያደረከው ነገር አለ። አያጠፋውም። ሰማኝ። እንዴት ነው እንደዚህ የሚሆን ይችላል? በእናትህ አንተ ካሜራውን አጥፎ። በእናትህ ወይስ ወደዛ አድርጊው። አላደርገውም። ለምን ትለወጥብኝ? ቆይ የተፈጠረ ነገር አለ እንዴ? የተፈጠረ ነገር አለ እንዴ? አሙ የተፈጠረ ነገር
በሁለታችሁ መሀል የተፈጠረ ነገር አለ አለ ግን አለ። ጥንቃቄ አርግተናል አለ ጥንቃቄ አርግተናል አሚር ጥንቃቄ አርግተናል። የለውበትም እና አዘርም ይሄንን ነበር የፈራችሁ። አይመለከታትም። አጥፋው ምንም ነው የሚጠፋው ነው ወደዚህ ምንም ነው የሚጠፋው። እኔ ምንም እየገባኝ አይደለም። ለምን አንተ ምንድን ነው? ቆይ ምንድን እንዴ? አንቺ ግን የምርሽን ነው? አንተ እኔ ማርያም ብያሻለሁ እንስታቁ አንተ አይ ተፈጥሯል፣ ጉዳዩ ተፈጥሮ ነበር። ተፈጥሯል ግን እንደዚህ አይደለም። አሁን አንቺስ ስልኬን አምጪው። ቆይ እስኪ ቆይ ቤቢ በማለት ነው እንዴ? ምንድን ነው እሱ ልትቀያይ አንተ ነበረ። ያው እንኳን ደስ አላችሁ፣ እንኳን ደስ አለ፣ እንኳን ደስ አለ። የልጅ አባት ነው። ይለስ እንዴት እንደምትነግራት አይደለም። እንዴት አድርገህ እንደ አሙ ይሄ ነገር አይደለም። እንዴት አድርገህ እንዳረገስኪ ለእናትህ ይሄንን ነገር አይደለም ማለት ነው። አሙ በእናትህ በቃ ወደዛ እንዴት አድርገህ ለእናትህ ልጅ አገኘው ብለህ እንደምትነግራት ብቻ። አንቺ ደግሞ ደስ እያለሽ እንትን የምትይው አሪፍ ነገር አይደል? ምን ነው ደስ የሚለው ይሄ? አሁን እንዴት አድርጋችሁ ልትነግሯት ነው? ምንድን ነው እያለች ነበረች? እነግራታለሁ ነው። ምን እያለች ነበረ እሷ? ይሄ ነገር እንዳይፈጠር እያለች አልነበረ? እኔ በጣም ይሄ ነገር እኔም እንደዚህ መስማት ራሱ አልችልም እንጂ በጣም ሼም ነው። አሚር የምርህን ነው? እኔ በጣም ግራ ይገባኝ አይደለም። ምንድን ነው አዲስ ሰው አይደለም። ማርያም አዲስ ሰው ምንድን ነው የምትለው? እኔ አልገባኝም። ምንድን ነው እሱ ማይገባ? አሁን ምንድን ነው የምትፈልገው አንተ? አላመንክም? ምንድን ነው እሱ ማይገባ? በቃ እኔ በጣም ግራ ይገባኝ ነው። እኔ ዞሮ እዚህ ጋር እንደዚህ አልተቀበልከውም ነው? እኔ ይሄ ነገር ነው በግድ ተቀበላለሽ። እኔ ምን ሆነ ያልገባ አደረክ ካላደረክ ለምን አይፈጠርም? ጥንቃቄ አድርገናል። አሁን ምን ማለት ነው? ሀት ከና ቦራ ቶርቴ ዱራንለ እንደዚህ አይነት ነገር ደግሞ አይሆንም። አጥፎ እንዴ ቆይ አሁን ምንድን ነው የምትፈልገው? በቃ ይቅር። ምንድን ነው የምትፈልገው ነው? እዚህ ጋር ተናገር። ፍላጎትህ ምንድን ነው? አላመንክም? ምንድን ነው እሱ ፍላጎቱ? ምንድን ነው ፍላጎቱ? አላመንኩም ነው? አልፈልግም ነው? ምንድን ነው? እኔ አሁን ላይ ምንም ልላልሽ ግራ ገብቶኛል። እኔ ምንም በጣም ግራ እየገባኝ ግራ ሰገባይ ወይቴ ወጀት ግራ አንገባኔ ወይቴ ኮኮልፊታኒ ወኒ ወጀተን ግራ ሲንገባኔ አማ ግራ ሲገባይ አማ ምትሉት ነገር ምንም እየገባኝ አይደለም። ቋንቋው ራሱ አልገባኝም። በቃ አማ ጂጂረሜ በቃ እና በዛ ሰዓት ደስተኛ ነበራችሁ። ዛሬ ከንፈራችሁ የምታረጋችሁ አልገባኝም። ግራ ገብቶኛል። ትላንት ወደ እናት እንደዛ እያለች ሮጠ ትሰካለህ። አቡ ይሄ ነገር እንደዚህ መች ነው የተፈጠረው? ቆይ እናት እንደዛ ካለች በኋላ ነው የቆየ ነገር አዎ ማዘር የፈራችው ይሄንን ነው። የፈራችው ደረሰ። በጣም ሼም ምንድነው? አይደለም እንደዚህ የሚያደርጋን እኔ ግራ እየገባኝ ነው። ምን እያልክ ነው? ነገር እንዳልተፈጠረ እኮ ነው አክቲክ ያደረክ ያለው። ምንድነው እሱ የምትለኝ? በኢየሱስ እንግዲህ እንደዚህ አስቤ አልነበረም። ኧረ በጣም ሼም። አሁን ከቻልክ ፊልሙን አጥፋልኝ። በቃ አጥፋው። በቃ እኔ አልችልም። በቃ አጥፋው። ምንድነው የምታረግ? የግቦሬ ገጽ